ስሙ የተባረከ ይሁን። ማካፈላችሁ መነሻዬ ምናልባት አጭር ቃል ነው ማካፈላችሁ ብዙ ጊዜ አልወስድም። ኤርሚያስ ላይ ያለው ቃል ነው። ኤርሚያስ 30 ላይ ያለው ቃል ትንቢተ ኤርሚያስ ምዕራፍ 30 እናንተ ከ1 እስከ 22 ያለው ይቅርታ እስከ 22 ያለውን አንብቡት። ትንቢተ ኤርሚያስ ምዕራፍ 30 ከ1 እስከ 22 ያለውን በሌላ ጊዜም አንብቡት። እኔ ግን ሙሉ ሐሳቡ አንድ የተያዘ ሐሳብ ስለሆነ ነው አንብቡት ብለው እኔ ግን ቁጥር 18 ላይ ያለውን እና 19 ላይ ያለውን ነው ማለት ነው። ትንቢተ ኤርሚያስ ምዕራፍ 30 ሃሌሉያ ከ18 እስከ 19 ያለውን ብቻ ነባለሁ። በአዲሱ ትርጉም ነው ማለት ነው። እግዚአብሔር እንዲህ ይላል፣ እነሆ ያዕቆብን ድንኳን ምርኮ እመልሳለሁ፣ ለማደሪያውም እራራለሁ። ከተማይቱ ከፍርስራሽ ገበታ ላይ ከተማይቱን ከፍርስራሿ ገበታ ላይ ትሰራለች፣ ቤተ መቅደሱም በቀድሞ ቦታ ይቆማል። ከነርሱም የምስጋና መዝሙር የእልልታ ድምፅ ይሰማል። እኔ አበዛቸዋለሁ፣ ቁጥራቸውም አይቀንስም፣ አከብራቸዋለሁ፣ የተናቁም አይሆኑም። ክብር ለጌታ ይሁን። እዚህ ድረስ ብቻ ነው የምናገረው። ምናልባት ታች ማንበብ ትችላላችሁ። ደግሜ ያነባለሁ። እግዚአብሔር እንዲህ ይላል፣ ኤርሚያስ ነው የሚናገረው፣ እነሆ ያዕቆብን ድንኳን ምርኮ እመልሳለሁ። ክብር ለጌታ ይሁን። ለማደሪያውም እራራለሁ። ከተማይቱ ፍርስራሿ ገበታ ላይ ትሰራለች፣ ቤተ መቅደሱም በቀድሞ ቦታ ላይ ይቆማል። ከነርሱ የምስጋና መዝሙር የእልልታ ድምፅ ይሰማል። እኔ አበዛቸዋለሁ፣ ቁጥራቸው አይቀንስም፣ አከብራቸዋለሁ፣ የተናቁ አይሆኑም ማለት። ክብር ለጌታ ይሁን። በትንሽ ታሪኩን ልናገርና ትንሽ ነገር ይሄን ነገር እግዚአብሔር በኤርሚያስ በኩል መልእክቱ ሲመጣ የእስራኤል ሕዝብ እግዚአብሔርን አሳዝነው ኃጢአት ውስጥ በሆኑበት ሰዓት እግዚአብሔር ሌሎቹ ነቢያቶቻቸው እየተነሱ የሚናገሩትን ታውቁታላችሁ። በዚህ ወቅት በዛ ውስጥ እግዚአብሔር ምርኮ እንደሚሄዱ ለ70 ዓመት አሳልፈው እንደሚሰጡ ኤርሚያስ ሲናገር በንጉሱ ሲጠላ በሕዝቡ ሲጠላ የኖረ ነብይ ነው። እዚህ ቦታ ላይ ግን ሲናገር መጨረሻው እዚህ ላይ እየመጣ ያለ ትንቢቱን የሚነግራቸው ሲጀምር ገና እነሆ እግዚአብሔር እንዲህ ይላል የሚላቸው ያዕቆብን ምርኮ ገና እኮ ምሳይሉ ነው። ምርኮ ሄደዋል እንደ ወገኖች ይሄ ነገር ሄደዋል እንደ ይሄ መልክ ሲመጣ ንገሩኛ ሄደዋል። ይሄ ሲናገር እግዚአብሔር ገና አልሄዱም፣ ግን ምርኮ እንደሚማረኩ ነገራቸው። አሁን ደግሞ ቀጥታ ከምርኮ በኋላ ስለሚሆን ይናገራቸዋል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። አሜን እንዴ አሜን የሚል የለም እንዴ? አሜን። ክብር ለጌታ ይሁን። እና ምርኮ ለያዕቆብ ምርኮን መልሳለሁ፣ ያዕቆብን ድንኳን ምርኮ መልሳለሁ እግዚአብሔር ብሎ በሚናገርበት ሰዓት ይሄ በእነሱ ሕይወት ምናልባት ከዛ በኋላ ምርኮ ተወስደዋል። ምርኮ ከተወሰዱ በኋላ እንዴት የተፈጸመው ያው ሙሉ አልተፈጸመም። ጥቂቱን መናገር ፈልጋለሁ። የተፈጸመው በሕይወታቸው እግዚአብሔር ተናግሯቸው በእስራኤል ይሄ ከምርኮ ተመልሰዋል። ከ70 ዓመት ግዛት በኋላ በባቢሎናውያን ተማርከው 7 ዓመት ቆይተው ከዛ ከትንቢቱ በኋላ ማለት ነው ተመልሰዋል። በእዝራ ዘመንና በነህሚያ ዘመን ዘሩባቤል በሚመራበት ወቅት ተመልሰው መጥተዋል። አንዱ ትንቢቱ መልሳለሁ እንዳለ እግዚአብሔር መልሷቸው ያውም ስንት ዓመት ቆይቶ ነው የተመለሰው ወገኖች? 70 ዓመት። ምናልባት ባቢሎናውያን 70 ዓመት ሲቆዩ እኮ መቼም ይመለሳሉ ብለው ያስባሉ እንዴ? አስቡ። 70 ዓመት አንድ ሀገር ብትገዛ ታስባለች እንዴ? አሁን አሜሪካ አንድ ሀገር ብትገዛ ከ70 ዓመት በኋላ ይመለሳል ብላ ታስባለች? አታስብ። እስካሁን እንኳን እኮ እስራኤል ላይ ያለው ጦርነት 1000 ዓመት ምናምን እየቆጠሩ ያለ ፍልስጤሞች የመጨረሻው ትንቢት ነው ተፈጸመ። ያው እግዚአብሔር የተናገረው እዛ ቦታ ላይ ያው ምርኮን መልሳለሁ አለ። አንዱ ከ70 ዓመት በኋላ ተመልሰው ወደ ሀገራቸው የተረሱ ቢመስሉ ባቢሎናውያን የረሱ ቢመስሉ የማይሆን ቢመስላቸው እግዚአብሔር ስለተናገረ መልሶ አስገባቸው። ክብር ለጌታ ይሁን። የውላችሁ የማይሆን ቢመስልም
ምንም የማይሆን ቢመስልም ሰዎች የፈለገ ቢሉ እግዚአብሔር ከተናገረ ያደርጋል። ስሙ የተባረከ ይሁን። እግዚአብሔር አደርጋለሁ ካለ የሚያደርግ አምላክ እሱ ብቻ ስሙ ይባረክ። ማንም ምናልባት የምርኮ አድርጎ የወሰዳቸውም እኮ የባቢሎን ንጉሥ ረስቶታል። ምናልባት ሞተዋል። እንገራችሁ የወሰዷቸው ወታደሮች የሉም። እግዚአብሔር ግን የተናገረውን ዘመን ቆጥሮ ምን አድርጓል? ምርኮን መልሷል። ክብር ለጌታ ይሁን። እዚህ ምርኮን መልሳል ያለው ካለ በኋላ ምርኮ ተደርገው ከተወሰዱ አንደኛው እግዚአብሔር የመለሰው ህዝቡ ወደ ሀገራቸው የተመለሱት ነው። እግዚአብሔር እዚህ ቦታ ተስፋ የተናገራቸው በኤርሚያስ በኩል ምርኮን መልሳለሁ፣ ይሄን ያዕቆብን ድንኳን ምርኮ መልሳለሁ ሲል፣ ለማደሪያው ምራራለሁ ሲል፣ ቤተ መቅደሱ ይሰራል ሲል ተመለሱ። ቤተ መቅደሱ ተሰርቷል፣ ተገንብቷል። እንደ ሰለሞን ጊዜ ባይሆን ይሄ ሁሉ እግዚአብሔር የተናገረው ተፈጽሟል። ዋናው ሁለተኛው ደግሞ የማመምጣት ነበር። የማመምጣት ነበር ወገኖች፣ የኢየሱስ መምጣት ነበር። ኢየሱስ ሲመጣ ግን ያው ጉብኝት ነው። ኤርሚያስ 29 ጋር ማያይዛችሁት ጉብኝት ነው። ሁለተኛው የእስራኤል የኢየሱስ መምጣት ነው። ኢየሱስ ሲመጣ ግን ምን አላለችው? እስራኤል ተቀበለችው። መጎብኛውን ጊዜ አላወቀችም። የመጨረሻው ግን ኢየሱስ ኤርሚያስ ላይ የተነገረው የመጨረሻው ኢየሱስ እስኪመጣ ይሄ የምናየው ሁሉ ጦርነት በዛ ዙሪያ ላይ ያለው እኔ ብዙ አልገባም እዛ ውስጥም፣ ግን ኢየሱስ እስኪመጣ ይቀጥላል። ኢየሱስ ግን የመጨረሻው ትንቢት ለእስራኤል ምርኮ ሰላሟን፣ ረፍቷን፣ ድሏን፣ ስኬቷን ሁሉ የሚመልስበት ኢየሱስ በከተማዋ ላይ ይመጣል። ክብር ለጌታ ይሁን። ሁሉን ሊመልስላት ኤርሚያስ የተናገረው ትንቢት ኤርሚያስ ላይ የተነገረው መጨረሻ ሁሉ የመጨረሻው ትንቢቷ የሚፈጸምበት እግዚአብሔር ያንን ያህል ዘመናት ቆጥሮ የተናገራት የሚፈጸምበት የመጨረሻ ኢየሱስ መጥቶ ሁሉን ነገር ይመልስላል። የተናገራት ክብር ለጌታ ይሁን። እግዚአብሔር የተናገረውን የሚያደርግ ስለሆነ አንደኛው ተፈጽሟል። ሁለተኛው ኢየሱስ መጥቷል። አላወቀችውም፣ ገፍተዋለች። መጨረሻው ግን የሚመጣው ኢየሱስ አለ። ክብር ለጌታ ይሁን። ራሱ ኢየሱስ በክብር የሚመጣው የዛን ሰዓት ይህንን የተናገራትን በሙሉ የሚፈጸምበት ነው። እኔ ምን ላችሁ ፈልጌ መሰላችሁ? ያን ብዙ ለማውራት ፈልጌ አይደለም። እግዚአብሔር በማንኛውም ሁኔታ ውስጥ ሆናችሁ ከተናገራችሁ እግዚአብሔር የተናገረውን ሳይፈጽም አይተውም። ክብር ለጌታ ይሁን። እግዚአብሔር የተናገረው ለአንድ ሰው አልነበረም። ይሄ ለእስራኤል የተናገረው እስራኤል ተብላ የተጠራችው አልትጠፋም። እስራኤል የተባለችው መልኳ ይመለሳል። ክብር ለጌታ ይሁን። ለአንድ ሰውም እግዚአብሔር ከተናገረ ይፈጽማል። ሰውየው ካላታ ምናልባት እንደ ሀገር ስለተናገራት የእስራኤል አይጠፋም። ምናልባት ሰዎቹ ልትቆጥሩልኝ ትችላላችሁ። እንደ ሀገር እግዚአብሔር እስራኤልን ብሎ የተናገረ ምርኮ መልሳለሁ ያለው ለእስራኤል የያዕቆብ ቤት ዘሯል። ስለዚህ ይመልሳል። ክብር ለጌታ ይሁን። አሁን በሕይወታችሁ ማንኛውም እግዚአብሔር የተናገራችሁ የሚፈጽም አምላክ ነው። ስሙ የተባረከ ይሁን። አሁን የተማረከ ነገር አለው ብትሉ ያው እስራኤል ከዚህ በኋላ ምርኮ ከተወሰደች በኋላ ንቀት ነው የጠገበችው፣ መሰደድ ነው የጠገበችው፣ መቀለጃ ነው የሆነችው። በኃጢአታቸው ምክንያት በድካማቸው ምክንያት አይደለም ባሪያ ነው። ዛሬ የምታዩት እግዚአብሔር ቤት ውስጥ የምታዩት በቃ መቀለጃ የሆነው ነገር ሁሉ የእግዚአብሔር መገኘት በሙላት መስራት ሲጀምር አይሆን። አሜን። እግዚአብሔርን በተስፋ ለሚጠብቁት እግዚአብሔር ምርኮ ሊመልስ ይመጣል። አሜን። ለቤቱ ምርኮ ሊመልስ መቀለጃ ያደረገውን ሊጠርግ መንፈሱን ያስመረሩትን ሊጠርግ ይመጣል። እግዚአብሔር ሲጮህ የቆየውን ኤርሚያስን የዛን ሰዓት እንደታደገ የምነግራችሁ መንፈሱ የእግዚአብሔር መንፈስ ምን ያደርጋል? አሁን አያዝንም እንዴ? ያዝናል አይደል? ያዝናል። የእግዚአብሔር መንፈስ ይመረራል። እስራኤል እንዳስመረሩት ቤተ መቅደሱ አድርጎ እንዲያው ደብሎ ኪዳን ቢሆን ኖሮ በሙሉ ተቀስፎ ያልቅ ነበር። ግን የሚታይ አንድ ደም አለ። ክብር ለጌታ ይሁን። ያ ደም ሲታይ መንፈስ ቅዱስ ያን ደም እያየ እግዚአብሔር አብ ያን ደም እያየ ሁልጊዜ በኢየሱስ ስንታይ በርህራሄ ዓይን እየታየን መንፈስ ቅዱስ ግን ምን እያለ እየተመረረ እያዘነ በየሚዲያው በየቤቱ የሚያሳዝኑት እግዚአብሔር ክብሩ እውነት ልንገራችሁ እግዚአብሔር በክብሩ በቤተ ክርስቲያን ሲሰራ በጥቂቱም ቢሆን በዘመናችን አይተናል። ያ ክብር አሁን ይመለሳል። አሜን። እግዚአብሔር ምርኮ አርጎ ይመልሳል። ክብር ለጌታ ይሁን።
እኔ ምናልባት ትንሽ ነገር ለመናገር ፈልጌ ነው። በአዲስ ኪዳን እንግዲህ ስለ ምርኮ ለመናገር ያው ጠለቅ ያለ ነገር አለ። በአዲስ ኪዳን ስለ ምርኮ ስናስብ ትንሽ ላብራራና ሰው ምርኮ ሲሆን በአዲስ ኪዳን እንግዲህ በክርስቶስ ነፃ የወጣን ሰዎች ነን፣ አዲስ ፍጥረት የሆኑ ሰዎች ነን። ምንድነው ምርኮ የምታወራበት ልትሉ ትችላላችሁ። ሲምር ኪዳን እኔን ጌታ መልእክት ሰጥቶኝ እያዘጋጀው አንድ ልንገራችሁና ማታ ተዘጋጀውና ተኛው። በህልሜ አንድ ቆሞ ከጎኔ አንድ ሰው እዛ ማላቀው ሰው ይቆምና ይከራከረኛል። ምን ብሎ እንደሚከራከረኝ ታውቃላችሁ? እሱ እኮ እግዚአብሔር ተናግሮን ቃሉን ተዘጋጅቻለሁ፣ እሱ እኮ የብሉይ ኪዳን ነው ብሎ ይከራከራል። አንዱ ደግሞ ከጎኔ ቆሞ ይከራከራል። በዛው በአዲስ ኪዳን ብሎ የአዲስ ኪዳን ብሎ እግዚአብሔር እዛ የሚከራከረው መገለጥ ይሰጣል። እዛው ይነግረዋል። በአዲስ ኪዳን ምርኮ አለ። ምርኮ ይሄ ነፃ የወጣ ህዝብ ያኛው ሚለይ እያለ እንደወጣ ጋር ነፃ የወጣ ህዝብ ምን ምርኮ ነው እያለ ሲል ይሄኛው ደግሞ ነው ብሎ ያስረዳዋል። ክብር ለጌታ ይሁን። በአዲስ ኪዳን ምርኮ አለ ብሎ ይነግረዋል። መንፈስ ቅዱስ ይሄ የምሰማው ጌታ ነው ይለኛል። ክብር ለጌታ ይሁን። ምን ላችሁ ፈልጌ ነው? በአዲስ ኪዳን ምርኮ አለ። ክርስቶስ ነፃ ያወጣቸው። ክርስቶስ መጀመሪያ ወደዚህ ምድር ሲመጣ በሉቃስ 14 17 እስከ 19 እናያለን። ግን ከዛ በፊት በአዲስ ኪዳን ምርኮ ምን አይነት ነው ብትሉኝ፣ ስለ ምርኮ ስናወራ ጠለቅ ያለ ነው። እንዲያው ኢየሱስን ስናምን ሰው ኢየሱስ ክርስቶስን አምኖ ሲቀበል፣ አጠር እያደረኩ ነው የምናገረው፣ ኢየሱስን አምኖ ሲቀበል ከተለያየ ከሱስ ውስጥ ከምን ውስጥ ምን አድርጎ ነው የሚወጣው? ወገኖች ጌታን ልክ ሲቀበል ወደ ጸሎት ወደ አምልኮ ምን ፍንቅልቅል አድርጎ ነው የሚወጣው። ጌታ ሲቀበል ይወጣል። የጸሎት ይወጣል። እግዚአብሔር በክርስቶስ ያለው ጸጋ ሁሉ ያፈስለታል። ኢየሱስ ጌታ ነው። አሜን። ያፈስለታል ፍንቅልቅል አድርጎ። ትናንትና እኔ በህይወቴ ስላይ በቃ መቆማታቸው እንደሚንቀጠቀጡ ነርቨስ ሲሆን ይሄ ኢየሱስ ውስጥ የገቡ ሰዎች ልክ ጌታ ሲቀበሉ ፍንቅልቅል አድርጎ ከዛው ሲወጣቸው ከተለያየ ስራ ያወጣቸው። ካወጣቸው በኋላ ግን እንደገና በዛው በድፍረት ልምምድ ውስጥ መግባት ሲጀምሩ መውጣት ያቅታቸው። የተቀበሉትን አክፋፍተውት ንቀውት እዛው ውስጥ እንደገና በዛ ኃጢአት ውስጥ ሲገቡ መውጣት ያቅታቸው። የኃጢአት ባሪያ ነው። ኃጢአተኝነትን ያሸነፍነው በጸጋ ነው አይደለ? ከጸጋ በላይ ነን። ይቅርታ ከህግ በላይ አድርጎ ጸጋው ኃጢአተኝነትን አሸንፈን የዚህን ዓለም ምኞት አሸንፈን መኖር የቻልነው እኛ ላይ ከፈሰሰው ጸጋ የተነሳ ነው። ክብር ለጌታ ይሁን። የኃጢአት ዓለም እንዲያስጠላን እንድንንቀው ያደረገው ከኛ ላይ ከፈሰሰው ጸጋ የተነሳ። በዓለም ሆኜ አንድ የሚገርመኝ በቃ ትናንትና ምንም የማይናገረው ጴንጤኛ አካባቢ እኛ ሃይማኖት ውስጥ ምንም የማይናገረው እዛኛው ነው የምላቸው። ምንም የማይናገረው ፈዛዛው እኛ አካባቢ ልክ ጴንጤ ሲሆን ሳተው ነው ይመጣል። ያለ ሲመጣ ምንድን ነው የሚያበሏቸው? ለካ አብልተዋቸው ሳይሆን የገባው መንፈስ ቅዱስ ነው። ክብር ለጌታ ይሁን። ይወጣል። ያወጣው የተለቀቀው በአዲስ ኪዳን የትኛው መሰላችሁ? ኢየሱስ እንዲህ ያለው ጸጋ ነው። ማቴዎስ 4 ሉቃስ 4 ከ17 እስከ 19 ስታነቡት ምን ይላል? ኢየሱስ ክርስቶስ የነብዩን ኢሳይያስን መጽሐፍ ሰጡት ይልና መጽሐፉን በተረተረ ጊዜ ምንድን ያለው ኢየሱስ? የጌታ መንፈስ በማን ላይ ነው አለ? በእኔ ላይ ነው። ለድሆች ወንጌልን እሰብክ ዘንድ ቀብቶኛል። ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል። ይህን የሰበከው አለ ኢየሱስ። ይሄ የመጣው ጸጋ ምርኮ ከሆንበት ከሰይጣን ምርኮ ከሆንበት በአዲስ ኪዳን ምርኮ ከሆንበት በአዳም ምርኮ ሆነን ከተሰጠንበት የተሰጠው ጸጋ ከኃጢአተኝነት ውስጥ ልንገራችሁ፣ ከፍርሃት ባርነት ውስጥ አንዳንድ ሰዎች በህይወታቸው ፈሪ የሆነ ህይወት ኢየሱስ በነገራችን አንድ ትንሽ ወጣ አልበልና ይሄ ፈሪ የሆነ ህይወት ኢየሱስ አልሰጠም። በመንፈስ ሰዎች ሲመሩ ፈሪ የሆነ ህይወት አይደለም። ጨለማ መፍራት ምን መፍራት ፈሪ የሆነ ኢየሱስ ያን በቃ ነቅሎ የሚያወጣ መንፈስ ነው የተቀበልነው። ክብር ለጌታ ይሁን። እኔ ኢየሱስ ስንቱን ነገር ከህይወት ላይ ነቅሎ እንዳወጣው ብዙም ፈራው። እኔ መድረክ ላይ ቆሜ መስበክ አልችልም።
እምፈራቸው ብዙ ነገሮች ነበሩ። ኢየሱስ የመጣው የእግዚአብሔር መንፈስ ግን ያን ሁሉ ከህይወት ላይ ሲያስወግድ አይቼዋለሁ። ክብር ለጌታ ይሁን። ጨለማ ፍርሃት፣ ምን ፍርሃት፣ ህልም ፍርሃት፣ ምን ፍርሃት፣ ስንት አይነት ፍርሃት ጠላት ያስቀመጠው ኢየሱስን ስንቀበል የመጣው ጸጋ ከዛ ውስጥ ሁሉ ነው ነፃ ያወጣል። ክብር ለጌታ ይሁን። ከኃጢአት ባርነት፣ ከሰይጣን ባርነት፣ ከሞት ባርነት፣ ከዘላለም ሞት ፍርድ ባርነት፣ ስጋችንን ሁሉ ከዛ ውስጥ ሁሉ ነው ነቅሎ ያወጣል። ክብር ለጌታ ይሁን። የመጣው ጸጋ ኢየሱስ ቀብቶኛል። ለታሰሩት መፈታትን ሲል በሰይጣን ለታሰሩት ለእውሮች ማየትን ይሄን ሁሉ እንዳረግ ቀብቶኛል የሚለው በአዲስ ኪዳን የመጣው ኢየሱስ በተስፋው በኢሳይያስ ላይ በኤርምያስ ላይ እንደተነገረው የመጣው ኢየሱስ አዲስን ኪዳን ከእናንተ ጋር እገባለሁ ያለው ኢየሱስ እንዳለው የመጣው ኢየሱስ ያንን አዲሱን ኪዳን የሰጠውን ሰዎች በጽድቅ ህይወት ውስጥ በቅድስና ህይወት ውስጥ እግዚአብሔርን በመፍራት በማገልገል ህይወት ውስጥ የማይኖር ከሆነ እንደገና ተመልሶ በባርነት ውስጥ ይገባል። በስጋው ሰው በዝሙት ውስጥ ስር ብሎ ምንም ሳይመስለው ሲቀር መሰላችሁ ባርነት ውስጥ ገብቶ ድንገት በድፍረት መነጋገር ባርነት ውስጥ ይገባል። ምንም አይመስለው ያገለገለ ሲመስለው ምንም አይመስለው ባርነት ውስጥ ስለገባ ነው። የሚወቅሰው መንፈስ ያንን የሚጸየፍ መንፈስ ነው የተቀበለው። ያ የተቀበለው የሚጸየፈው መንፈስ ውስጡ ያውሰው የሚወቅሰው ሆነስ ይጮሃል፣ ውስጡ ይጮህበታል። ባርነት ውስጥ ያልገባ ነፃነት ውስጥ የገባ ሰው ነፃነት ያለው ሰው ነፃነት ላይ ቀንበር ብትጭሩበት ምን ያደርገዋል? አይመቸው። አሁን የሚባል ነገር አለ። ብዙ ጊዜ ትንሽ ልንገራችሁና አንድ ቦታ ተሰብስበን አንዱ አስፈራራ፣ ያው የኢትዮጵያ አገልጋዮች ያሉበት ነው። አስፈራራ አንዱ በቃ ማጥመጡ ከሆነ እንዲህ ነው እርምጃ ምናምን እያለ ሲናገር ከመካከላችን ደግሞ አንድ ያው ከአገልጋዮች መካከል የባህር ዳር ልጅ አለና ከባህር ዳር አካባቢ ወጣ። ያው እኛ እኮ ምናልባት ኢትዮጵያኖች ጋር አብረን ኮሚኒኬት ማድረግ ከፈለክ አለ ይቺ ወርድ አትመቸን ማለት ትንሽ ያደግንበት ካልቸር አይመቸንም እና ነገረው። በኮንቴክስቱ ጠበቀና ነገረው። ወዲያው ልኩል ሁሉም ውስጣችን ምን ብሏል? እንዴት እንደዚህ ክርስትና በፍቅር ነው የሚለው ሁሉም ነገር ማሰብ ጀምሮ ነበር። ከዛ ስለደም እንደዛ አይባልም። በነፃነት ጌታን ኢየሱስን አለ ወደህ ከተከተለ መታረጉትን በፍቅር አድርጉ የሚባል እንጂ መስት ማድረግ አለባችሁ። ይሄን ባታረጉ ይሄ ያገኛቸዋል የሚል ከተባለ አለ ማድረግ ትችላለህ ብለው እርምጃ ላይ የሚወስዱታል። እንደዛ አይባልም። ምን ላችሁ ፈልጌ ነው፣ ስለ ነፃነት ስናስብ ትንሽ መቼም የምናስበው ነገር አለ። በአፍም ቢሆን በብዙ ነገር አገሪቷ ላይ ቢልም የምናስበዋል። ግን ወደ መንፈሳዊ ስንመጣ ምን ላችሁ ፈልጌ ነው፣ በነፃነት ውስጥ ያለ ሰው ክርስቶስ በሰጠው ሙሉ ነፃነት ውስጥ የሚኖር ሰው የሰይጣን የሆነው ነገር የዓለም የሆነው ነገር የስጋ የሆነው ነገር ሲነካው በጣም እንትን ይላል፣ ሾክ ያደርገዋል። በቃ መንፈሳዊ ነው። ክብር ለጌታ ይሁን፣ አሜን። ያን የሚያደርግ ጸጋ ስለተቀበለ ሰው ግን በባርነት ውስጥ እየገባ ሲገባ ለምሳሌ መጽሐፍ ቅዱስ እንደሚለው ኃጢ ምንድነው ለሚለው መጽሐፍ ቅዱስ ፈሪ ነው አይደል? ፈሪ ነው ይላል። በኃጢአት ውስጥ ያለ በሌብነት ውስጥ ያለ ሰው እኮ ይገርማቸዋል። ስለ ሌብነት የሚለው ወርድ በተገኘ ቁጥር ፈሪ ነው። ድንዝዝ ብሎ ግን ከገባ ምንም አይመስልም። እና ምን ልላችሁ ፈልጌ ነው፣ በአዲስ ኪዳን ምርኮስ መግባት በተለያየ በበሽታ በተለያየ ጠላት ያመጣል። ኑሯችን ላይ ተጽዕኖ ያመጣል። ህይወታችን ላይ ተጽዕኖ ያመጣል። የጨለማው ዓለም በደንብ ሲሰራ አየሩ ላይ መስራት ሲጀምር፣ ምድሪቷ ላይ መስራት ሲጀምር፣ በደንብ መስራት ሲጀምር፣ በዙሪያ በጽድቅ እንኳን እንመላለሳለን የሚሉትን መቋቋም ይጀምራል። በድካም ይቋቋማል። አንድ እውነት የምነግራችሁ ግን እግዚአብሔር ግን እጁን ሲዘረጋ ያሁን ይበጣጠሳል። አሜን። በጽድቅ ለሚኖሩት እግዚአብሔር ይበጣጠሰዋል። አሜን። በረከታቸውን ያስለቃል። በረከትን ሁሉ ይቋቋማል። ይሄ ያልኳችሁ በኃጢአት በምን ያልኳችኋል? በረከትን ሁሉ መቋቋም ይጀምራል። ደጋሚው መቋቋም ይጀምራል። መተሰኛው መቋቋም ይጀምራል። ልክ ግን የጌታ ክብር ሲመጣ እግዚአብሔር ምርኮን መመለስ ሲጀምር አንድ እውነት የምነግራችሁ ያ ሁሉ መንፈስ አቅም ያጣል። ክብር ለጌታ ይሁን። የእግዚአብሔር መንፈስ ወደ ጉባኤ መምጣት ሲጀምር፣ የእግዚአብሔር መንፈስ ወደ የህይወታችን መምጣት ሲጀምር ማንም ጸልዮልን አይደለም፣ በህይወታችን ላይ መነቃቃት ይመጣል፣ ፈውስ ይመጣል፣ በረከት ይመጣል፣ ነፃነት ይመጣል። እግዚአብሔር አምላክ የተመሰገነ ይሁን። እና አንድ እውነት የምነግራችሁ አሁን በብዙ ነገር በእግዚአብሔር ቤት ውስጥ
በብዙ አንዱ የምናየው ነገር አለ ቀለል ያለ ነገር እግዚአብሔር ግን ምርኮን ሲመልስ የሚጮህ ሰዎች ስላሉ እነሱ እግዚአብሔር ምርኮን ይመልሳል አሜን ክብሩን ይመልሳል የእግዚአብሔር ክብር ሲመጣ የቅዱሳን በረከት ይለቀቃል ሟርተኞች አቅም ያጣሉ መተተኞች አቅም ያጣሉ አመፀኞች አቅም ያጣሉ ለምን በአመጽ የሚሰራው መንፈስ ይመታል ክብር ለጌታ ይሁን ስለዚህ ዛሬ የምነግራችሁ እግዚአብሔር ምርኮን ይመልሳል አሜን ምርኳችንን ይመልሳል በመንፈሱ ተነቃቅቶ በክብር ውስጥ ሆኖ የምንመላለስበትን ምርኮ እግዚአብሔር ለቤተ ክርስቲያን ይመልሳል የሚጮህ ስላለ እግዚአብሔር ምርኮን ይመልሳል አሜን እግዚአብሔር ፊት ጸልይ ስለ እግዚአብሔር ክብር ነውና ስለ እግዚአብሔር መገኘት በጣም ጸልያለሁ እግዚአብሔር በውስጥ የሞላው እግዚአብሔር ምርኮን የተማረከ ጠላት ያስኩት ያለውን ይመልሳል ክብር ለጌታ ይሁን ኢየሱስ ጌታ ነው ምርኮን ይመልስልናል ስሙ ይባረክ አሜን አሜን እግዚአብሔር ምርኮን ይመልሳል ምንድነው ያላቸው መጥቶ በኤርሚያስ በኩል እግዚአብሔር እነሆ ያዕቆብ ድንኳን ምርኮን ምን አረጋለሁ አለ እመልሳለሁ እግዚአብሔር ፊት ስጸልይ ሰሞኑን በጣም እየጸለይኩ ያለው አንድ ጸለይኩና እዛው ጋጋደም አልኩ በያቅጣጫው ላይ መላእክቶችን ጭልምስ የመለበሱ መላእክቶችን አያለሁ እያየሁ ምንድናቸው በህልሜ ውስጥ ነው የማየውና ምንድናቸው ጋር በጣም ደስ እያለኝ እያየሁ በመሃል በርቀት ደግሞ ሌላ ያለው ለየት የሚል እያየሁ ልቤ ጌታ ነው ይለኛል እና በቃ ጥያቄ ልነግረው ነው በህልም ውስጥ ነው ያለሁት እየተጠጋኝ ነው ያለውና ልነግረው ጥያቄዎችን እየሰበሰብኩ ያለው ነቃ እና ከዛ መጸለይ ጀመርኩ በጣም በጌታ ፊት በቃ እያለቀስኩ ነበር መጸለየው ከትናንት ወዲያ ደሚዛለ ተጠዋት ራሱ ቤቱን እየረበሽኩ ነበር ለምጸለየው ሳሚ በኋላ ያው አንድ ቃል አለ this kind of crazy አለ today እና በጣም ጸልይ ነበር ቤቱ ወደዛ ይያልኩ እስከ 2 እስከ 8 ድረስ ጠዋት ድረስ እና በቃ ያየው ታላስታለኝና እየጸለይኩ እግዚአብሔር ፊት የምጸልየው ጸሎት ሁሉ ምንድነው እግዚአብሔር ሆይ ያበቃሉ ያየው ከአባቶች ጋር ከቤተ ክርስቲያን ጋር ሲሰራ የነበረው ክብር ኢየሱስ ጌታ ነው አሜን የኢየሱስ ስም ሲጠራ ሲሰራ የነበረው ላካቸው ከሄደ በኋላ በሄዱበት ሁሉ ስሙ ሲጠሩ በመልእክት ከነሱ ጋር መሆኑ ምን ያደርግ ነበር ነው የሚለው ያጸና ነበር ለታሰሩት መፈታትን እንዳለው ለታሰሩት መፈታትን እየሰጠ ከሐዋርያቶች ጋር በመልእክት ያጸና ነበር ኢየሱስ ጌታ ነው አሜን ክብሩን ለቆ ነበር አባቸው በመልእክት ያጸና ነበር እንዲህ ይሏል ምናልባት አሁንም ክብሩ አለ ይሏል ለነሱ ሊሆንላችሁ ይችላል ለኔ ግን አልተመቸኝም ለምን እንዳልኩ እንገራችሁ በኋላ አላችሁ ለይውላችሁ ተመችቶኛል ከሚል ሰው አይነካው ነው ኑሮ ካሉት የአገራችን ጥሩ ተረታለ ኑሮ ካሉት ምን ይሞቃል ብለዋል መቃብር ይሞቃል ለሚሉ ሰዎች አይነካቸው ምንሰው መቃብራት የመረጡት ነው ኑሮ ካሉት መቃብር ይሞቀኛል ብለው ኑሮውን መቃብርን መቃብር በቃ መጨረሻ የወረደው ድህረት ያለው ጨለማው ድንዛዜው ድካም ውስጥ ነው እሱ አንዳንድ ሰው ምን የምን ዘመን ነው ይላል ምን ነው ከኢየሱስ ሰው ሆይ ይላል ይሄ ሲሐዋርያቶች ዘመን ስትለው ይሄ ሉቃስ ማርቆስ ላይ ያለው አይ እሱ እኮ ምን ይላል እሱ እኮ በኋላ የተጨመረ መጽሐፍ ነው እሱ እኮ በኋላ እንደዛ የሚለው ነው በድፍረትና እንደዚህ ይላል እሺ ሐዋርያቶች ከሲሰራ ይስቆይ የሚታየውስ ምን ነበር አብሯቸው ሲያጠና ይቆየው ስትባቸው ያ ክብር አካባቢያቸው ሁሉ ምን ይሏቸው ነበር ይፈሯቸው ነበር ነው የሚለው አይደል እነሱ ጋርም ደግሞ የሚፈሩት ነበር ክብር ለጌታ ይሁን ያ ክብር ይመጣል አሜን እግዚአብሔር ምርኮን ይመልሳል ኢየሱስ ጌታ ነው ያ ምርኮ ሲመጣ ነፃነት ይሆናል ያ ምርኮ ሲመጣ የጸሎት ህይወታችን ያምልኮ ህይወታችን ኢየሱስ ጌታ ነው አሜን ምርኮን ሲመልስ እግዚአብሔር ያምልኮ ህይወታችን የጸሎት ህይወታችን የበረከት ህይወታችን ኢየሱስ ጌታ ነው አሜን ሟርተኛው የእናንተን ማሟራት አይችልም እግዚአብሔር ምርኮን ይመልሳል አሜን እግዚአብሔር ምርኮን ይመልስልሃል እግዚአብሔር ምርኮን ይመልስልኛል እግዚአብሔር ምርኮን ይመልስልሻል እግዚአብሔር ለቤተ ክርስቲያን የተማረከባትን ይመልሰዋል
አስፈሪነቷን ይመልሰዋል፣ ክብሩን ይመልሰዋል፣ ኃይሉን ይመልሰዋል፣ መገኘቱን ይመልሰዋል። ስሙ የተባረከ ይሁን። እግዚአብሔር ምርኮን ይመልሳል። አሜን። ኢየሱስ ጌታ ነው። ሶስት ነገር ልንገራችሁ። እግዚአብሔር ምርኮን እንዲመልስ ምን እናድርግ? የሚያስፈልገን ነገር አለ። አሁን እግዚአብሔር ምርኮን እንደሚመልስ በዚህ ዘመን በእግዚአብሔር ፊት ላሉ ሰዎች እግዚአብሔር ምርኮን ይመልሳል። ለኛ እግዚአብሔር ምርኮን ይመልሳል። ለአንተ እግዚአብሔር ምርኮን ይመልሳል። ለኔ ምርኮን ይመልሳል። እግዚአብሔር ግን ምርኮን እንዲመልስ ምን እናድርግ? አንደኛ ልንገራችሁ። እግዚአብሔር በአባቶቻችን ዘመን የሰራውን እናስታውስ። ያን እናስታውስ። እንቅልፍ እንዳይወርቅብን እንዳይመችን ያለንበት ያን እናስታውስ። መጽሐፉን እያየን እናስታውስ። እነዚህ ሰዎች ቅድም ያልኳቸው አሁን ክብር አለ የሚሉት ያንን እንዳያስታውስ ነው ጠላት ያደረጋቸው። እግዚአብሔር በአባቶች ዘመን የሰራው በቃሉ የሰራው ያ ነው። በቃ አይመችኝ ብለን ያን እናስታውስ፣ ያን እናስበው፣ ያን እናስላስብ። ስለ እስራኤል ስናስብ እንኳን በምርኮ ቦታ ሆነው እስራኤልን ባሰብናት ቁጥር ኢየሩሳሌምን ባሰብናት ቁጥር ምንድን ያሉት? እጅግ ምን አለን ያሉት? አለቀስ። አረሷትም ዘመን ቢቆጥርም አለቀስን። ያ ቤተ መቅደሱ ያለበትን ያን እግዚአብሔርን ያመለክንበትን ያ ተሰብስበን ንጉሳችን እያለ በኖርንበትን ያ ከኛ የሆነ ንጉስ ሆኖ በኖርንበትን ያ የተስፋ ሕዝብ ሆነን የኖርንበትን ባሰብን ቁጥር አይረሱት፣ ያለቅሱ ነበር፣ ያስቡ ነበር። ምናልባት መዝሙረ ዳዊት 126 ከ1 እስከ 3 ላይ ስታዩት የምታዩት ነገር አለ። እግዚአብሔር እኛ ደግሞ በተለይ መዝሙረ ዳዊት 126 ከ1 እስከ 3 ላይ አንድም ነግራችሁ እግዚአብሔር በህይወታችሁ ምርኮ የበረከት ምርኮ የሁሉም ምርኮ በመጽሐፍ ያለው በህይወታችሁ እንዲያደርግ እግዚአብሔር በዘመኑ የሰራውን አስታውሱ፣ አስቡ። እስቲ አንድ ሲያወጣ ያለው ከ1 እስከ 3 126 ቶሎ እየተጨረሰ ትዲያውታው ለጌታ ስመለባለው እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም። በዚያን ጊዜ አፋችን በሳቅ አንደበታችን በእልልታ ተሞላ። በዚያን ጊዜ በህዝቦች መካከል እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገር አደረገልን፣ እኛም ደስ አለን። ክብር ለጌታ ይሁን። ለዛ የሰራው ሲጮሁ ቆይተው የመለሰው መልሶ 70 ዓመት ከቆዩ በኋላ መልሶላቸው ክብሩን ልክ እንደነበሩ ካደረገ በአባቶቻችን ዘመን በምልክት እየሰራ የተናገረውን እየፈጸመ ኢየሱስ ካጸና ለታሰሩት መፈታትን ሰጣለው እንዳለ ልሰጥ ቀብቶኛል አለ። የተቀባው ኢየሱስ ከሐዋርያት ጋር ሆኖ ከሰራ ነፃ ካወጣ ከፈወሰ ከባረከ ዛሬም ያ ጌታ ከኛ ጋር ሆኖ ያን ያረጋል የሚለው ያን ሳረግ ተመችቶኝ አልኖርም የሚለው ያንን ያ የሰራ ጌታ ዛሬም ይሰራል የሚለው ምን ጊዜ እናስብ። ክብር ለጌታ ይሁን። የኛ አምላክ የሚሰራ ነው የሚለው ሁሌ እናስብ። ያደረገውን እግዚአብሔር የኛ አምላክ የሚሰራውን የሰራውን ካሰብን ዛሬስ የሚለው አይምሮአችን ውስጥ ይመጣል። ሁሌ ያን እናስብ። አሜን። ያደረገውን ያንን ሲመልስ ተመልከቱ። ከ70 ዓመት በኋላ መለስ። ምናልባት ዛሬ ስናነበው ነው የሚቀርበው። እግዚአብሔር ዛሬም የተናገረው ሁሉ የሚፈጽም አምላክ ነው። ክብር ለጌታ ይሁን። ሁለተኛ ልንገራችሁ፣ ያለንበትን እንወቀው። እዛው 126 ቁጥር 4 ላይ አንብበን ያለንበትን ህመሙ ይሰማል። ምርኮ እግዚአብሔር የሚመልስልን ህመሙ የሚሰማል ነው። እግዚአብሔር ምርኮ የሚመልስላቸው የተማረከባቸው ነገር ሳማ የሚያማቸው ሰዎች። እስቲ ቁጥር 4 ነው። እግዚአብሔር ሆይ በነጌብ እንዳሉ ጅረቶች ምርኳችንን መልስ። ተመልከት፣ በነጌብ እንዳሉ ጅረቶች ምርኳችን ምን በል መልስ። ድንገት የሚመጣ እዛ ቦታ ልንገራችሁ። በነጌብ በረሃ ነው። በበረሃ ዝናቡ ምን ይሆናል? በአንድ ሌሊት ለውጥ ያመጣል። ድንገት ይመጣል። ድንገት መጥቶ ያን በረሃ ነጌብ ያ በረሃ ነው። በበረሃው ድንገት የሚመጣው ዝናብ ግን እግዚአብሔር በአንድ የሚመጣው ዝናብ ያረሰርሰውና ይለውጠዋል ምድሩ። ስለዚህ ምንድነው የሚለው? በዛ ድንገት እንደሚያመጣው ለውጥ
ድንገት ድብልቅልቅ አርጎ እንደሚቀይረው ድንገት ምርኳችንን ድብልቅልቅ አርገ መልሰው ይለው። ክብር ለጌታ ይሁን። ድንገት በቃ ህመሙ እንደዛ በረሃብ ከበረሃው ጋር የሚያገናኘው እንደዛ በረሃ ሆኖበታል። ይሄ ዘማሪ በቃ እንደዛ በረሃ በቃ ዝናብ እስኪመጣ ድረስ እንደሚያመው ያ ህመሙ እየተሰማቸው ያለው እግዚአብሔር ሆይ አቤቱ ነው የሚለው። ምርኳችንን መልሰው በዛ በረሃ ያ በረሃ እንዴት ዝናብ እስኪመጣ ድረስ ምን አይነት በረሃ እንደሆነ ያውቁታል። እንደዛ እንደሚደርቅ የደረቀ ነገር አለ፣ ህመም አለ፣ ባዶ የሆነብን ነገር አለ። ህመሙ ስላለ እግዚአብሔር ሆይ ናና ምን አድርገን እሱን አጥጥተህ ድንገት አዝንበን እንደምታረሰርሰው ናና አረስርሰን ይለዋል። ክብር ለጌታ ይሁን። ስለ ምርኳችንን መልስ ነው የሚለው። ድንገት ምርኳችንን መልስ ደረቀ ነገር አለ ይለዋል። ክብር ለጌታ ይሁን። ይሄን ማለት የሚችል ምን አይነት መስላችሁ? ህመሙ የሚሰማው ሰው ነው ወገኖች። ዛሬ የምላችሁ እግዚአብሔር ምርኮን የሚመልስ አንደኛ የሰራውን እያሰቡ የሚኖሩ ሰዎች ከከፍታ ያወርዱ። ሁለተኛ ደግሞ ህመሙ አሁን ይሄ የድንዛዜው የአመፁ ህመሙ የሚሰማቸው ጌታ ኢየሱስ ወደ ቤተ መቅደሱ ሲሄድ የመለወጫ የመሸቀጫ ቤት አድርገው ሲያ ኢየሱስ ምን አረገ? አመመው አይደለ? ቤቴን አመመው፣ ቆሰለው፣ ውስጡ አመመው። ኢየሱስ እዛ ጋር የተገለጠበት መገለጥ አይታል። ተገለጠ አምላክነቱ ገለባበጠው ነው የሚለው አይደል? ተገለጠ አመመው። ኢየሱስ እንደዛ ቦታ የተገለጠበት አንድም ቦታ የለም ከፍቅር ውጭ። ምናልባት በጩኸት ቃላትን ተናግሯል ጌታ። ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ በጩኸት ተናግሯል። አንዳንድ ቦታ በጩኸት ነግሯቸዋል። ከዛ ውጭ ግን ጸጥ። እዛ ቦታ ግን የቤቱ ቅናት በቃ ቤቴን አለ በቃ የመሸን አመመው። የክብሩ ነገር እንደዚህ ህመሙ የሚሰማቸው ሰው ይሄ ጸሐፊ ስታዩት ኤርሚያስ ያን ትንቢት እየተናገራቸው ህመም ነበረ ውስጡ እና ነገረው እግዚአብሔር ለእስራኤል እኮ ምርኮን መልሳለሁ አለ። አጽናናው እግዚአብሔር። ወደ ኤርሚያስ መጣ። ሰቆቃው ኤርሚያስ ውስጥ ታረጉት ምትባል ህመም ነበረባቸው። እነኚህ እግዚአብሔር ምርኮን የሚመልስላቸው ሰዎች የድንገራችሁ የፈውስን የበረከትን የሁሉንም የምርኮስን በአዲሱ ኪዳን በክርስቶስ የተገኙትን ያጡትን ምርኮ የሚመልስላቸው ያጡት ነገር ህመም የሚሰማቸው አፈዝ አደንግዝ ውስጥ የገባሉ። አንድ በቃ ምንም አፈዝ አደንግዝ ውስጥ ፍዝዝ ያሉብኝ ኢየሱስ ፍዝዝ ያሉ ልጆች ነገር እንዲለወጥ ይፈልጋል። አይጣላቸው ግን ፍዝዝ ብሎ መኖር መንፈሳዊ ያለ ኢየሱስ ጌታ ነው። አሜን። ፈዛዛ ወታደር የለም አለን። ፈዛዛ ወታደር ይማረካል። አንድ ወቅት ሲያሰለጥሩ አይቼ ስልጠና ላይ ያሰለጥረው ነው ወታደሩን ምናልባት የሆነ ሚዲያ ላይ ነው ያየሁት። ያየሱ አለ እርምጃ ላይ መሰለጥነው እና ቢሉት መሰለጥን አልቻለም። ሰው እንዲህ አድርጎ መራመድን ሲያስተላልጥሏቸው ቢሉት አይሰለጥም። ከዛ ወለሱ አንዳንድ ደግሞ እንቅልፋም የሆነ ወታደር አለ። እንቅልፋም በጣም ሆኖ ሲታወቅ ከውትድርና ነው የሚቀነሰው። አንድ ወጥም ነግራችሁ ኢየሱስ ከወታደር በላይ ወታደር ነው ያፈራው። አሜን። ወታደር አዝማቹን የሚያስደስት ወታደር። ክብር ለጌታ ይሁን። የተሰረሰበው ሁሉ ማለት ነው ወታደር ነው ኢየሱስ ያፈራው። አዝማቹን ለማስደሰት የዘመተ ወታደር፣ ብር ለመሰብሰብ የዘመተ ወታደር አለ። ስራው አድርጎ የዘመተ ወታደር አለ። ብር ለማለት አይደል? ለደሞዝ የዘመተ ወታደር አለ። አንዳንዱስ አዝማቹን ለማስደሰት። አሁን አንዳንዶች ለደሞዝ ብሎ አይደለም። ባለፈው እንግዲህ ስህተት ቢሆንም እንዲያው እኔ አሁን አመለካከታቸው አንዳንዶች አሁን ዩክሬን ተነካች ብለው ከሌላ ሀገር ሄደው የሞቱ አሉ አይደል? ከራሻ ጋር ተዋግተው ምንም እኮ ተከፍሏቸው አይደል? ከጥሩ ሀገር ሄደው እንዴት ብለው እኛ ሰዎች አሁን እንዴት ብለው ስለ ነፃነት ነው ውስጣቸው ሮንግ ነገር ቢሆን እውነት ማይገብ ብቻ እዛ ጋር ሄደው ከሌለው ለማለት ሳይሆን የውስጥ እይታቸው አዝማች ወታደር አዝማቹን ለማስደሰት ነው የሚለው አይደል? ጳውሎስ ጢሞቴዎስ ሲመክረው አማኝ ክርስቶስን የተከተለ ሁሉ አንድ አለው ኢየሱስን ሊያስደስት። ክብር ለጌታ ይሁን። የሚወደኝ ቢኖር ራሱን ይካድ ያለው ነፍሱን ሰጥቶ ህይወቱን ሰጥቶ
የጠራውን ኢየሱስን ለማስደሰት የጨከነ የወሰነ ወታደር ክብር ለጌታ ይሁን። ያዘመተው ለማለት የክብር ዕቃ ለመሆን አንዳንዶች የምን ዕቃ ይሆናሉ ነው ያለው ጳውሎስ። የውርደት አንዳንዶች የክብር እግዚአብሔር ይጠብቀን። አሜን። እኛ የክብር ዕቃዎች እና አሜን። እስቲ የክብር ዕቃ ነው ይበሉ። የክብር ዕቃ ነን። ኢየሱስ ጌታ ነው። የውርደት ዕቃዎች ጌታ ተደሰተ አልተደሰተም ምንም አይመስላቸው፣ የራሳቸው ጥቅም ብቻ የሚታያቸው ወታደርም እንደዛ ነው። እና እኛ አሁን አንድ ያዘመተን አለ በሰማይ ሊሸልመን ክብር የተዘጋጀልን እድል የሰጠን ጌታ ስሙ የተባረከ ይሁን። እድል የሰጠን ጌታን የተቀበልንለታ ከምንሄድ እንደገና ደግሞ እስቲ በምድር ኑርና ምን አድርጉ ብሎ አክሊል ሰብስብ ብሎ እድል ሰጥቶናል። ክብር ለጌታ ይሁን። እድል የተሰጠው እድለኛ። ስለዚህ ወገኖቼ ያዘመተን ጌታ ክብሩን በጉባኤ አለማየታችን ያ ኢየሱስ ያለ በምልክት ሲያጸና ሲሰራ የነበረው መንፈሱ መገኘቱ ዝም ማለቱ ውስጡ የሚያመው ሰው በስራት መሆኑ በተጽሞስ መሆኑ በድካም ውስጥ ሆኖ ጸሎት ሲያቀተው አምልኮ ሲያቀተው የሚያመው እንዴት የሚል እንኳን ትናንትና እያወራሁ ነበርና አንድ ጓደኛ ነበረኝና ኢየሱስ ይወሰቅልኛል እባክህ ያክቶኛልና አልጋ ላይ ለጥሎ እስቲ ከኔ አጋንን ተቃውሞ ስለ ኢየሱስ ይተቃውሞልኛል እባክህ ተው። እንደዚህ አይነት ሰነፎች የትም አልደረሰም። መንፈሳዊ ማስተማር ባትችል ራሱ የሚጠቅሰው ጥቅሳለሁ ኢየሱስ እንዲያርጉልኛል ይላል። ደግሞ አጠቃርሞ ተመልከቱ እንደዛ እያለ ድንዝዝ እንዳለ ያመኛል። ተንበርከክ ስትሉት ያመኛል። እንዲያው እስቲ ተንቀሳቀስና ጸልይ። ደምኛ እባክህ ኢየሱስ በተራራው ላይ የተሰቃየልኝ ይጠቅሰላችሁ። ግን ደንዝዞ እዛው አይም ተመችቶታል። እና አንድ ሁለት የምነግራችሁ አስረዘምኩባችሁ ይቅርታ። ግን መንፈሳዊ ህመሙ ድንካሙ ድንዛዜ ውስጥ መግባቱ እውቀት ውስጥ አለመግባቱ ህመሙ የሚሰማው ሰው ድንገት መጥቶ እግዚአብሔር መልኮን ይመልስለታል። አሜን። መልኮን ይመልሳል። አሜን። ህመሙ የሚሰማው ሰው አለማምለው እግዚአብሔር ይመልስለታል። መልኮ ለእነኛ አይነት ሰዎች እግዚአብሔር መልኮ ይመልሳል። አሜን። የጸሎት ምርኮ የአምልኮ ምርኮ በመንፈስ መገለጥ ሲመግባት ምርኮን ይመልስላቸው ይመልሳል። እግዚአብሔር የሚመልስ ታማኝ አምላክ ነው። ህመሙ የሚሰማቸው ሁለተኛ ደግሞ ምነግራችሁ የሚጮሁ ምርኮ ስለመምጣት የሚጮኋል። እዚህ ከ5 እስከ 6 ላይ ነው ምንድነው የሚለው? በእንባ የሚዘሩ ምን ያደርጋሉ ነው ያለው? ሚጮሃሉ በእንባ በለቅሶ ስለ ምርኮ ከምርኮ ጋር እኮ የሚናገር ሚጮሃሉ ስለ ምርኮ። እንዴት ምርኮ እያሉ ልክ ምድር እንኳን አንዳንድ ሰዎች እኮ በስህተትም ሰዎች ምድር ሄደው አሁን ለምሳሌ ባለፈው ተሳሳቱ ምን አሉ ብቻ እውነቱን ይሁን አባላከም ከዛ ሀገር ድረስ ይሄዳሉ አይደል? ሮንግ ላይ ቢሆንም ዘር የተነካም ላይ ሄደው ሲሄዱ ግን የግድሏቸው እነኛ ለጥቅም ነው የሚዲያው የሚጮለው። ግን እነኚህ ከዚህ እውነት መስሏቸው ሄደው እኮ ይገርማቸዋል። ስንት ከዚህ ሄደው ሙሮች ያለቁ ትግሬዎች፣ አማሮች አሉ፣ ኦሮሞዎች አሉ። እውነት እየመሰላቸው ሌላው ለገንዘብ ነው ዘንድ የሚለው ግን እውነት እየመሰላቸው ይሄዱ ያለቁ አሉ። ሙሮች ስህተት አመለካከታቸው ሮንግ ውስጥ አስገብተው ዘረኛ አድርጓቸው። ግን እኔ ዘረኝነታቸውን ለመደገፍ አለብናቸው። ይሄንን ኮንፈርቱን ያስለቅቃቸው አንድ እውነት የሚመስሏቸው ነው አይደል? ለዘሬ ብለው ስህተት ውስጥ የገቡት እነሱ ለዛ ያን ካሉ እኛ ለኢየሱስ ክብርስ ለመገኝ እነሱ ለውሸቱ እውነት ላልሆነ ሰይጣናዊ ለሆነ ያን ያህል ከሆኑ እነሱ ለውሸቱ ቦምብ ውጣው ፔንታገንን ከመቱት ሲመቱት እኮ ምን አይነት አመለካከት ነው ያላቸው? ጀነት እኮ ቀጥታ ለምትገባው ካፊርን እኮ ቦምብ እንትን ብለው እኮ የሚሉት የሚያጠፋ ሰው ምን ይገባል ብለው ነው የሚያምኑት? ቀጥታ ጀነት። የእነሱ አስተምሮት የእነኛ አስተምሮት ከእስልምና ሞጣ ይላልና ምንድን ነው የሚባለው? በዛ ውስጥ ያላለፈ ሰው በባልጩት ላይ ይፈተናል። 1000 ጫማ በተሰባበረ ጠርሙስ ላይ በግንባሩ ይሄዳል፣ በገመድ ላይ ምናምን ያን ካለፈ ነው የሚገባው እያሉ የሚያስተምሯቸው ፈጥረው ያን ካለፈ በዛ ውስጥ ይገባል። ግን ክርስቲያኖችን እንደዛ አድርገው በጠፋ ምን ያደርጋል የሚሏቸው? እኔ ያላነበብኩትም የተማርኩትም ነው።
ያንን የሚያስተምሯቸው ቀጥታ ጀነት ይገባል። እንዴት የሚያስገባኝ ብለው ቦምብ ጠጥተው እንደዛ አይቶ ውስጥ ይገባል። ወገኖች ምን እላችሁ እኛ እውነት በርቶልን መንፈስ ቅዱስን ተቀብለን ክብሩ መጥፋት ካላስጮኸን ማን ነው ታዲያ የሚጮህ? ስለ ክብሩ፣ ስለ መገኘቱ፣ ስለ መንፈሱ፣ ስለ ፕሬዘንሱ የሚጮህ ሰዎች ስለ ተማረከ ነገር የሚጮሁ ዛሬ የምነግራችሁ እግዚአብሔር ለጮኻቸው ምን ይሰጣል? በለቅሶ እየዘሩ ማለት እኮ እያለቀሱ ነው ያሉት። ያለቅሳሉ። እነኚህ እስራኤሎች የሚያለቅሱ ነበሩ። የዛን ሰዓት ይሄ ዘማሪ የሚናገረው የሚያለቅሱ ነበሩ። ወይ እስራኤል እንዲሆነች፣ ወይ የአብርሃም ዘር፣ ወይ ተስፋ የተሰጠው የራሱ ንጉሥ የነበረው ቤተ መቅደስ ሲያመልክ የቆየ ርቆ እያለ የሚያለቅስ ነበር። በለቅሶ ቢዘሩም እግዚአብሔር ምርኮን መልሶ ምን ያደርጋል? በደስታ ያሳጭዳቸዋል። ክብር ለጌታ ይሁን። አሳጭዷቸዋል። ገና ደግሞ በከፍታ የሚያጭዷል። ኢየሱስ ጌታ ነው። አሜን። ዛሬ የምነግራችሁ እግዚአብሔር ምርኮን የሚመልስላቸው የሚጮሁ ስለ ክብሩ ነው፣ ስለ መገኘቱ የሚጮሁ የሚራቡ የሚጠሙ ሌሊትና የሚያለቅሱትን እግዚአብሔር ለዛ ለሚጮሁበት ነገር ሳይታክቱ ደግሞ ገላትያ ምዕራፍ 6 ቁጥር 9 ላይ ባንታክት ነው የሚለው አለ። በጊዜው ምን እናደርገዋለን? እናጭደዋለን። ሳይታክቱ አንዳንድ ሰዎች አንድ ሰሞን ይጮሁና ምን ያደርጋሉ? ወገኖች ይቆማሉ። መንፈሳዊ ዓለም እንደዛ አይደለም። ጉብኝቱ እስኪመጣ እየጮሁ እኔ ምን ታምናለህ ብትሉኝ አሁን እንደ ጮህ ጌታ ክብሩን አያለው እርግጠኛ ሆኜ ባላየውም እንደዛው እመጣለሁ ነው ያለው ኢየሱስ። እንደዛው እንደ ጮህ እመጣለሁ። ኢየሱስ ጌታ ነው። አሜን። እግዚአብሔር ደግሞ የኛ አምላክ ታማኝ ነው። ሲጮሁ ቆይቶ ሳይመልስ የሚወስድ አምላክ አይደለም። ምንድነው በዚህ ስጋይ ነው ደሜ ሳረጅ ጉልበቴ ሳይደክም ያን ክብር ስም ሲጠራ ተራሮች የሚያቀጠው ስም ሲጠራ ያ ክብርን በጉባኤ ያ ክብርን ጮት ያለው እንደዛ ምን ጮህ ሆነ እግዚአብሔር ክብሩን ያሳያል። አሜን። ምንም ሳንታክት ባንታክት ነው ያለው። አንዳንድ ሰዎች ትንሽ ጊዜ ጮህ ይታክታሉ ወገኖች። ስለዚህ ሳንታክት እንጮህ እግዚአብሔር ሲያደርግ እናየዋለን። እግዚአብሔር አምላክ የተባረከ ይሁን። አሜን። መጨረሻ ልጨርስላችሁ አንድ እውነት ደግሞ የምነግራችሁ እግዚአብሔር እዚህ ጋር የሚለው የሚጮሁ ሰዎች ጉብኝት እንደሆነ ከሀዘን በኋላ ከጩኸት በኋላ ምን መሆኑን ማወቅ አለባቸው። ማጨድ እንደሚያጭዱት ማመን አለባቸው። ለዛ ነው ያለው አይደል? አሁን ያነበሩ ከ5 እስከ 6 በለቅሶ የሚዘሩ በምን ያጭዳሉ ነው ያለው? በደስታ። ይሄ ጸሐፊ እኮ አምኗል። በመንፈስ መገለጥ ነው የሚጽፈው። እርግጥ በለቅሶም ሲዘራ ሰው እንደሚያጭደው አሁን ማለት ያዕቆብ ላይ በቃ እንደሚያጭደው ሙሉ እምነት ውስጥ መሆን አለበት፣ መጠራጠር የለበትም። ስለዚህ ወገኖች እግዚአብሔር ምርኮን ይሰጣል። ስሙ የተባረከ ይሁን። እግዚአብሔር ምርኮን የሚሰጥ አምላክ ነው። ምርኮን ይመልስልናል። ስሙ የተባረከ ይሁን። ምርኳችን እንዲመልስ አንደኛ የሰራውን እናስብ። ሁልጊዜ የሰራውን በዘመናችን ከኛ በፊት በአባቶች የሰራውን እናስብ። ሁለተኛ አሁን ያለው ድንዛዜው አሁን ያለው በድፍረት አገልጋይ ነን የሚለው የሚታዩት ነገር ሁሉ ህመሙ ይሰማል። ሶስተኛ ጩኸት ይሁን፣ ረሃብ ይሁን። አራተኛ እግዚአብሔር መጥቶ ተአምራት ሰርቶ ምርኮን መልሶ ደስታን ሐሴትን በቤታችን በህይወታችን በዘመናችን ላይ እንደሚያደርግ እግዚአብሔርን እንመነው። እግዚአብሔር ምርኮን ይመልሳል። እንጸልያለን።